መጀመሪያ በወረዳ 3 ነዋሪ መሆን ታውቆ ለፍትህ ሚኒስቴር በነጻ ጠብቃና እንዲቆምልኝ ከወረዳ የድጋፍ ደብዳቤ አጽፈሽ ነይ በተባልኩት መሰረት ነው የመጣሁት። ያንን ደግሞ ተገቢና አግባብ በሆነው መንገድ አግኝቻለሁ። ተጠቃሚም ነኝ። ሁሉ ጊዜም አገልግሎት አገኛለሁ። በዚህ ሁሌ ደስተኛና አመሰግናለሁ። እሺ ጥሩ ነው። ዛሬ አገልግሎት የመጣሁት ጥሩ ነው። ባለጉዳይ ሮብ ነበረ ዛሬ ያስተዳደርን አግኝተናል። ቦታውም ለአካል ጉዳተኛ ምቹ ነው። ገብቼ ጥሩ መልስ ነው የተሰጠኝ። ያለውን በሂደት ደግሞ ወደፊቱ እንደሚያደርግልኝ ተስፋ አለኝ። ጥሩ ነው። በጣም ደስ ብሎኝ ነው የወጣሁት። ስለዚህ ምን በእኛ ጉዳይ እኔ በቤቶች ጉዳይ ነው የምመላለሰው። ወደፊቱ ተስፋ አለኝ። ምክንያቱም የሱ አሰጣጥ ጫላ በጣም ጥሩ ነው። የወረዳችን አስተዳዳሪ በተለይ ምክንያቱም እኔ አሁን ተከፍቼ እንኳን በመጣ እሱ አጽናንቶ ነው የሚሰደኝ። ምክንያቱም አንዳንድ እንትኖች የሆነ እንትን በእንቅርት ላይ ጆሮ ደግፍ እንደሚባለው ግን እሱ በጣም መልካም ቃል ነው ሰጥቶ የሚመለሰው። ስለዚህ እኔ ደግሞ ሳልከፋ በጣም ደስተኛ ሆኜ ነው የምመለሰው። ምክንያቱም የምጠይቀው ነው ለጥያቄ በጣም አጽናንቶ ነው የሚመልሰኝ። ስለዚህ በጣም ጥሩ ደስተኛ ነው። እንግዲህ እኔ በዚህ በወረዳ ላይ ከተባለ ከ50 እና እስከ 60 ዓመት ቆይቻለሁ። ይሄ ወረዳ 03 የሚመጣው ባለ ጉዳይ አገልግሎት ለመስጠት ሁሉ ጊዜ ለሊትም ቀን የኛ ወረዳ ጽሕፈት ቤቱ ክፍት ነው። አስተዳደሩ የሚሰጠው ለሊትና ቀን 24 ሰዓት 44 ሰዓት ምን ይችላል። ስለዚህ ሁሉ ጊዜ ክፍት ነው ያለው። ጋይ አገልግሎት ፈልጎ ተናዶ የሚመለሰው የለም። ሁሉ አግኝቶ ነው የሚሄደው። ደስ ብሎ ነው የሚመለሰው። መጀመሪያ ላይ ትንሽ ነገሮች በሲስተምም በምናምንም ነገር ይጓተቱ ነበር። ነገር ግን አሁን ቅልጥፍ ባለ ቶሎ ጉዳያችንን ጨርሰን ነው የምንሄደው። ይሄንን አይቻለሁ። በዚህ ተረክቻለሁ። በዚሁ ይቀጥል ለምለው እኔ ምንም ቅሬታ ስለሌለኝ ተደስቼ ስላለሁኝ ሙሉውን አገልግሎት ነው ያገኘሁት። በጣም ደስተኛና ረክቻለሁ። በዚሁ ይቀጥል የሚል አስተያየት ነው ያለው። ሌሎች አገልግሎቶች ይመጣሉ፣ በተለያየ ጉዳይ ይመጣሉ። ሁሉ የጉዳያቸው ስለሚላይ ነው እንጂ ጥሩ ረክተው ነው የሚሄዱ። ምክንያቱም በጣም ወረዳውን ጥሩ አስተዳዳሪ ነው ያገኘነው። አቶ ጫላ በጣም ጥሩ ነው። ለምን የሁሉን ችግር አድምጦ ነው። የቤት እድሳት ይመጣሉ፣ የተለያየ ነገር በተለያዩ ነገሮች ይመጣሉ። እኔም እንደዚህ ሮባሮ ስለምመላለስ ሰማላ ያለው ሁሉን ነገር እና ባለ ጉዳይ መጥቶ የሁሉንም ነገር ፈቶ ነው የሚሰደው። እንደውም አለ እዛው ቦታቸው ላይ ወርዶ ነው የሚፈታላቸው። ዙር አይተው ነው ሆነው ያለው ግጭት የሚኖር ምንም ይኖር ወርዶ ነው የሚያይላቸው። አሁን ለራሱ ለኔ ጉዳይ ለኔን አሁን እንዲመጣልኝ ጠይቄው ነው ይመጣ መጣላ ላይ ይላል መጣላ ብሎኛል። ስለዚህ በጣም ጥሩ ነው። ወረዳችን አንደኛ ወረዳችን ግቢው ራሱ ጥሩ ነው። እንደዚህ ማማሩ ለተለያየ ቢሮዎች በጣም ጥሩ ነገር እያየንና ልማቶች ምኖች ጥሩ ናቸው። ምክንያቱም ከድሮ በጣም አሁን ተሽሏል፣ ለውጥ አለ። ደስ ብሎናል። ለአካል ጉዳተኞችና ለአረጋኖች ምቹ ስራ ለመስራት ለአረጋኖች ግቢውን ሆነ ማውጫው መውረደው ያስተካከለ እየሰራ ይገኛል። ሁለተኛው ደግሞ የአረጋና አካል ጉዳተኞች የሚጠይቀው ረጅም ጥያቄ የነበረ ነው። የቢሮ ማምጣት ነበረ። ለኛ አሁን ቢሮ ለአረጋና ለአካል ጉዳተኞች ሰጥቶ በእፉታ እየሰራንና አገልግሎትን በእጅ እየሰጠ ነው የሚገኘው።